ዛሬ ሌሊቱን በውቁ የሙዚቃ አቀናባሪ ካሙዙ ካሳ የተጻፈና ወደ ማህበራዊ ሚዲያ የተለቀቀው አነጋጋሪው ከጀርባው አንድ ነገር አለ የተባለው ጠቅላይ ሚኒስትር ዶክተር አብይ አህመድን የሚያደናንቅ የሚያወዳድር ጽሑፍ በእጅጉ እያነጋገረ ይገኛል። ጽሑፉ ምን ይላል? ከዶክተር አብይ ጋርስ ምን ያገናኛቸዋል? ከጀርባ ያለው ድብቁ ፍላጎት ምንድነው? የምንነግራችሁ ሲሆን የቀነኒ አባት አንዷለምን አግኝቼ ላነጋግረው ልጄን ማን ወርውሮ እንደገደላት ፊት ለፊቴ እንዲመልስልኝ እፈልጋለሁ ማለታቸውም ዳግም አነጋጋሪነቱን መቀጠሉና ዝርዝር ጉዳዮችን የያዘ ሐሳብ ተነስቶበታል። ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅናችሁ ወደ መረጃችን ማለፍን። ዶክተር አብይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ የኢፌዴሪ ጠቅላይ ሚኒስትር ሆኜ ስሰየም ለሕገ መንግሥቱ ታማኝ በመሆን ከሀገሪቱና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ጊዜው መጋቢት 24 የኢትዮጵያ አዲስ ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ በተወካዮች ምክር ቤት ቃለ መሐላ ፈጽመው ስልጣናቸውን በይፋ የተረከቡበት ጊዜም ነበር። በዛን ሰሞን ሀገር ምድሩ በሳቸውም እንደዚሁም ደግሞ በስራ ባልደረባቸው አቶ ለማ መገርሳ የተለያዩ የድጋፍ የአድናቆት ሰልፎች የሚወጡባቸው ጊዜ የነበረም ሲሆን ከነዚህ አድናቂዎቻቸው መካከልም አንደኛውና ዋነኛው ዕውቁ የሙዚቃ አቀናባሪ ካሙዙ ካሳም ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድን ቀንደኛ እንደሚወዳቸው በተደጋጋሚ የሚናገረው በተለያዩ ማህበራዊ ሚዲያም ስለሳቸው የሚጽፈው ካሙዙ ካሳ ያን ጊዜም ትክክለኛው ሰው በትክክለኛው ሰዓት መንበሩን አገኘ የሚል ሙገሳና አክብሮቱን ሲገልጽላቸው እንዲያውም በአንድ በተዘጋጀው ሁነት ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የመገናኘት እድል እንዳገኘም የሚነገር ሲሆን ታዲያ አሁን ሰዎችን ለሁለት የከፈለ አንድ አነጋጋሪ መልእክት በትላንትናው ሌሊትም አስተላልፏል። ብዙዎች ካሙዙ የሆነ የፈለገው ነገር አለ መሬት አሊያም አንድ የሆነ ነገር ለዛ ነው የዚህን አይነት መልእክት የለጠፈው ሲሉ፣ በሌላው ወገን ደግሞ ይህ የሱ የግል መብት ነው ሲሉም ተከራክረውበታል። የሙዚቃ አቀናባሪው ካሙዙ ካሳ ለጠቅላይ ሚኒስትር አብይ አህመድ ያለውን አድናቆት እንዲህ ሲልም ነበር የገለጸው። ክቡር ጠቅላይ ሚኒስትር ዶክተር አብይ ሆይ ፈጣሪ ካንተ ጋር ነውና ሀገር ወዳድ ልበቀና በሳልና ጥበበኛ መሪ እንደሆንክ ገና ዓለም ይመሰክርልሃል። የመሰከረልህም ነው የሀገሬ የኢትዮጵያ መሪ በመሆን እኮራባሃለሁ። በመጨረሻም እውነት ካንተ ጋር ነው ያለም ሲሆን ይህንን መልእክት ካስተላለፈ በኋላ ነው ዛሬ የተለያዩ የማህበራዊ ሚዲያዎች የተለያዩ የግል ምልከታን አልፎም መላምታቸውን ሲያስቀምጡም ይዋሉት። ጉዳዩ ብዙዎችን ለሁለት የከፈለ መረጃም ሆኖ አልፏል። በሌላው መረጃችን ደግሞ የሞዴል ቀነኒ አባት ስለ ልጅ አሟሟት ጉዳይ አንዷለም ጎሳን ብጠይቀው እንደዚሁም ፊት ለፊት የልጄን ገዳይ ይንገረኝም ብሏል። አባቷ አቶ አዱኛ ዋቃው ልጃቸው መልከ መልካም ባህሪ እንደነበራት የገለጹም ሲሆን እኛ ምንም አንፈልግም፣ የምንፈልገው ፖሊስ ፍትህ እንዲያሰፍን ብቻ ነው የሚል ንግግራቸውን አንጀትን በሚበላ አኳኋን ሲገልጹም ነው የተሰሙት። በሐረር ነዋሪ የሆኑት አባቷ የልጃቸውን ህልፈት እንዴት እንደሰሙ የተናገሩ ጊዜም ስልክ ደውለው ከፎቅ ላይ መውደቋን ነገሩኝ። ከፎቅ ላይ ልትወርቅ አትችልም። በተለይ ደግሞ ጨዋ የሆነች ለለውጥ የምትለፋ ራሷን ቤተሰቧን ለመቀየር የምትጥር እንደዚህ አይነት ምንም አይነት ውሳኔ ልታደርግ አትችልም የሚል መላምታቸውን ያስቀምጡም ሲሆን ለዛም ደግሞ አንዷለም ጎሳን ከፊት ለፊት ያስቀምጬ
አግኝቸው ማነጋገር ልጠይቀውም መልሱን እንዲነግረኝ እንፈልጋለሁ የሚል ንግግራቸውንም ነው ያሰሙት። ጨምሮም ስለ ነገ የምታስብ ልጅ ነበረች ሞት ቀደመብኝ ያሉት እኛ አባት ስለዚህ እንደዚህ አይነት ነገር ፈጽሞ አታደርግም ሌላ ሰው ካልጠላትና ካልገፋፋት በስተቀር እሷ ይህንን ልታደርግ አትችልም ሲሉም ገልጸዋል። አቶ አዱኛ በመግለጫቸውም ልጃቸው ግልጽ ሴት እንደነበረች ማለት የምትፈልገውን የምትናገር ምንም የምትደብቀው ነገር የሌላት እንደሆነች ያስረዱት አባትየው በቅድስት ሥላሴ ካቴድራል በተከናወነው የቀብር ስነ ስርዓቷ ላይ ለመገኘትም ችለው ነበር። ፖሊስ እስካሁን ስለ ልጃቸው ጉዳይ ጠርቶ እንዳላነጋገራቸው የጠቀሱት አቶ አዱኛ እሳቸው ግን ድምፃዊ አንዱዓለም ጎሳን አግኝተው በወቅቱ ስለተፈጠረው ጉዳይ ማነጋገር እንደሚፈልጉ አስረድተዋል። ሌላው በርካቶች መነጋገሪያ የሆነው ጉዳይ በቀነኒና በአንዱዓለም መካከል ያለው ግንኙነትም ሲሆን የድምፃዊው ማናጀር ሌሊሳ እንድሪስ ቀለበት ማሰራቸውን በቅርቡም ጋብቻቸውን ለመፈጸም ማሰባቸውን ከዚህ ቀደም በተደጋጋሚ መግለጹ የሚነገር ሲሆን አዲስ አበባ ፖሊስ በወጣው መግለጫ ደግሞ ቀነኒን የድምፃዊ አንዱዓለም ሚስት በሚል መግለጹም ነው የተነገረው። አባቷ አቶ አዱኛ ግን የሚሉትም ሌላ ነው። እኔ እስከማውቀው ድረስ አንዱዓለምና ቀነኒ ጥሩ ግንኙነት አላቸው ያሉት አባቷ ወደ 2 ዓመት ለሚሆን ጊዜ አብረው መቆየታቸውን ብቻ እንደሚያውቁ እውነታው እንደዛ እንደሆነ የገለጹም ሲሆን በዚህ ጊዜ ውስጥ ግን በእጮኝነት ማሳለፋቸውን እንደሚያውቁ ብቻ ነው ያስረዱት። ሲናገሩም ቀለበት አስረዋል የሚባለውን እኔ በጭራሽ አላውቅም፣ እኛ ጋር እስካልመጡ ድረስ ቢያስሩም ተቀባይነትን አንሰጠውም ያሉም ሲሆን ምክንያቱም እኛ ጋር ሽማግሌ አልተላከልንም ማለታቸውም ነው የተሰማው። ጨዋ መሆኗን ጠቅሶም ለቤተሰቦቿ ለዘመዶቿ ክብር ያላት ልጅ እንደነበረች ጨምረው መግለጻቸውን ቢቢሲ በአፋን ኦሮሞ ካቀረበው ዘገባም ልንመለከት ችለናል። እኛም በቀነኒ አዱኛ አሟሟት ዙሪያ ፖሊስ የሚያወጣውን መረጃ ተከታትለን ወደ እናንተ የምናደርስም ይሆናል። ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን ወቅታዊ አዳዲስ መረጃዎች ወደ እናንተ በፍጥነት ይደርሱላችሁም ዘንድ የደውል ምልክቷን ጫን ማለትም አይርሱ።